መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ። ዶክተር ያላልኩበት ምክንያት ትምህርቱ ላይ ጥያቄ ስላለብኝ ይሄ ማይክሮሊንክ ሊድ ስታር ኢን ኮኔክሽን ቱ ሶ ኤንድ ሶ አይገባኝም። እኔ አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው። በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገለዋል። በግልጽ ሲዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል። ሬሳ እያየን ዳት ፋክት። እኔ እንደ አሰምቶት እንዲህ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም። እድሜ እንኳን ብዙ አልሄደም፣ 37 ነው። በዚህ በ37ቱ ብዙ ነውር አለ እያየው ያደግኩት። እሱን ካልኩ በኋላ በኃይል እንድነሳ አይደለም የሚፈልገው፣ ችግር እንድደርስበት አይደለም የሚፈልገው። በሰብአዊነት ምንም ጥላቻ የለብኝም። ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት። ሀገር ማስተዳደር አልቻለም። ይችላል ካለ ችሎታ ካለው ይችላል ካለና ችሎታ ካለው አልፈለገም ማለት ነው። ማፍረስ ነው የፈለገው ማለት ነው። ወደሚፈልገው ነው መውሰድ የፈለገው ማለት ነው። ወይ አልቻለም። ይችላል ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው። እሱ የሱ መንገድ አገርን ያፈርሳል። እሱን ካልኩ በኋላ ፌደራሊዝም ወደ 1968 ተመልሰናል። በሩጫ ቢዚ በመሆን እያምታታ እየሸወደ ወስዶናል። ማርታ ብየዋለሁ። ማርያም አልሆነም። ማርያም ቢሆን ኖሮ ህዝቡን ያዳምጥ ይሰማ ነበር። ማርታ ሆነና በዛ ሸወደና እንደ ወንዝ እንደ ወራጅ ውሃ እያሳሳቀ አስምጦናል። ተመልሰናል ወደ 1968 ተመልሰናል ማለት እነዚህ አህዳቢያን የማላቸው ትሬስ ፓሲንግ ናሽናሊስትስ የሚላቸው ጥቂት ቡድን ሙሉ አማራ እንኳን አይደለም፣ ጥቂት ለአማራውም በሽታ የሆኑ ሰዎች፣ ለኛ ብቻ አይደለም በሽታ የሆኑ ሰዎች፣ እነሱ ከኛ ከድጡ ወደ ማጡ ከገባ ነው በላይ እነሱ ከድጥ ወደ መቀመቅ ወርደዋል። እነሱ መፍትሄ አያመጣም። የአብይ መንገድ የኢዜማ መንገድ መፍትሄ አያመጣም። ከተፈጥሮ ጋር ታግለን ውጤት አናመጣም ነው ባጭሩ። እኔ ሲዳማ ነኝ። በሲዳማነቴ ማልሸማ